ሰላም ሰላም እንደምን አላችሁ ውድና የተከበራችሁ የቻናል ቤተሰቦች፣ ይህ ኢትዮ ማርኬት ነው። እንደተለመደው ዛሬም እንግዲህ ለሽያጭ የቀረቡ በባንክ የተመቻቹ በባንክ መመቻቸት የሚችሉ እንዲሁም በካሽ የሚሸጡ ቆንጆ መኪናዎችን ይዤ መጥቻለሁ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ ሙሉ ቪዲዮን እንድትመለከቱ እጋብዛለሁ። ብዙዎቻችሁ እየደወላችሁ ያው ከቪዲዮዎቹ ላይ ስልክ በመውሰድ የሚሸጥ መኪና አለኝ፣ ይሄን መኪና ፈልጋለሁ እያላችሁ ነው። እናንተን እንግዲህ ሐሳባችሁን ለመሙላት እኛም የቻልን ያክል እያደረግን እንገኛለን። አመሰግናለሁ። ወደፊትም በዚህ መልኩ ለእናንተ የተሻለውን በማቅረብ እኛም ስራችንን የምንቀጥል ይሆናል ማለት ነው። ወደ ቀጣዩ መርሃ ግብራችን አልፋለሁ። በመጀመሪያ ደረጃ የምናገኘው ኒሳን ኳሽኳይ መኪና አቅርቤላችኋለሁ። 2017 የሆነ ሞዴል አውቶማቲክ ነው። በኮድ 2 ነው። 92000 ኪሎ ሜትር ብቻ የተጓዘ ነው። በባንክም በካሽም የሚሸጥ መኪና ነው። በባንክ እንፈልጋለን ለሚሉ በባንክ የሚመቻች መኪና ነው። 2,500,000 የሚባል ቆንጆ መኪና ነው። ይህ በምስሉ ላይ የምታዩት በዚህ መልኩ ለገበያ ቀርቧል ማለት ነው። ቀጣዩ እንግዲህ ቶዮታ ዲፎርዲ ነው። ሞዴል 2008 ታርጋ ኦሮ 53 ከተላላፊ ነው። የትም ተፈትሾ የሚያልፍ በማኑዋል ነው። 3.2 የሚባል ነው። 3,200,000 ብር ይባላል። አልደረበም፣ አልፈታም። ሻንሲ ጠርዝ ጨው ንጹህ መኪና ነው። የትም ቢፈተሽ ማለፍ የሚችል መኪና ተብሎ ነው ለገበያ የቀረበው። ቆንጆ መኪና ነው እንደምታዩት። ሌላው ኢኮ 2024 ቆንጆ መኪና ኢኮ 2024 መኪና ይዤ ቀርብ ያለው ጥሬ የሆነች መኪና ነች። እንደምታዩት አዲስ የሆነ መኪና ነው። 2024 ነው ሞዴሉ። 2.2 የሚባል ነው። ሁሉም መኪኖች በዋጋቸው ላይ ድርድር ይኖራቸዋል። 2.2 የምትባል መኪና ናት እቺ መኪና። ሌላው ኢስታር ባንክ 800,000 አለበት። ይህ በምስሉ ላይ የምታዩት ኢስታር 2023 ሞዴል በኮድ 3 B79 ካሽ 1,560,000 ባንክ 800,000 አለበት። ወራዊ ተመላሽ 32,000 ቆንጆ መኪና ናት። ሞዴሏ 2023 ነው። 800,000 ባንክ አለበት። ካሽ 1,560,000 ለእጃቸው ይፈልጋሉ። ቆንጆ መኪና ናት። በባንክ መኪና መግዛት ለሚፈልጉ በጥሩ ሁኔታ የቀረበች መኪና ናት። ቀጣዩ አባዱላ ነው። 2007 ሱፐር ጂኤል 2 በር ያለው አውቶማቲክ የሆነ መኪና ነው። ቆንጆ መኪና አዲስ መኪና ነው። ያው ከሞዴሉ አንፃር ስናይ 2007 ነው። ነገር ግን ያው ብዙ ያልተነዳ ቆንጆ መኪና ነው። 3 ሚሊዮን ይባላል። ድርድር አለው። ምንም አይነት ንክኪ የለውም። በቀጣይነት የምናገኘው ቶዮታ ቪትስ ነው። ሞዴል 2001 የሆነች መኪና በአውቶማቲክ ኮድ 3 ናት። መሪዋ ያልዞረ ነው። ቆንጆ መኪና ናት። 1,450,000 ብር የምትባል መኪና ናት። ሌላው ይህ በምስሉ ላይ የምታዩት ቶዮታ ኢንቪዚብል 2021 ሞዴል ነው። 41,000 ኪሎ ሜትር ብቻ የተነዳ በአውቶማቲክ ነው። ኮድ 2 ነው። B72 8 ሚሊዮን ይባላል። ድርድር አለው። ቆንጆ መኪና ነው። 41,000 ኪሎ ሜትር ብቻ የተነዳ መኪና ነው። ቀጣዩ ሲኖትራክ 2020 ሞዴል ነው። ግጭት ግልብጥ የለውም። ሞተር አልፈታም። ጎማ 75% ያለው ምንም ንክኪ የሌለው መኪና ነው። ቆንጆ የሆነ ሲኖትራክ ነው። 7,600,000 ብር ይባላል። ለሽያጭ ቀረበ ቆንጆ መኪና ነው። ቀጣዩም የሚሆነው ቶዮታ ሃይሉክስ ኢንቪዚብል ይሆናል። 2001 ሞዴል ቆንጆ መኪና ነው። በምስሉ ላይ እንደምታዩት ደብል ካፕ ነው። በአውቶማቲክ ነው። 40,000 ኪሎ ሜትር ብቻ ተነድቷል። በኮድ 2 ነው። C4 ኮንዲሽኑ ቆንጆ ደረጃ ላይ ያለ መኪና ነው። 14,500,000 ብር የሚባል ጥሩ መኪና ነው። ይህ ቶዮታ ኢንቪዚብል እንደምታዩት ቆንጆ መኪና ነው። ቀጣዩ የሚሆነው ላንድ ክሩዘር ፓራዶ ነው። 2010 ሞዴል ቦዲ 2020 ነው። አፕግሬድ ያደረገ በማኑዋል ነው። ኮድ 2 ነው። ከተላላፊ ኢንጂን 5L ከተላላፊ ኢሮፕ ስታንዳርድ ነው። ቆንጆ ምንም አይነት ንክኪ የሌለው እንደምታዩት ቁልጭ ያለ መኪና ነው። 5,100,000 ብር ይባላል። ድርድር አለው። ቀጣው ያሪስ ሲዳን 2020 ሞዴል ነው።
አውቶማቲክ 25000 ኪሎ ሜትር ብቻ የተነዳሽ ያሪስ ሲዳን ናት። 1300 ሲሲ ማለትም ያው 4 ፒስተን ናት። ቤንዚን ናት። ቆንጆ ደረጃ ላይ ያለች መኪና ናት። 3,650,000 ብር የምትባል ምርጥ መኪና ናት። ቀጣዩ ዲዛይር ነው 2022 11ኛ ወር በአውቶማቲክ ቆንጆ መኪና ነው። 18000 ኪሎ ሜትር ብቻ የተነዳ ነው። ቆንጆ ነው። በጥቁር ዳሽ ወርድ ነው። 2,650,000 ብር ይባላል። ድርድር ያለው መኪና ነው። ግጭት፣ ግልበት፣ ጠርዝ ምናምን የሚባል ነገር የለውም። ንክኪ የለውም። ቆንጆ መኪና ነው። 2,650,000 ብር የሚባል ነው። 2022 11ኛ ወር ነው። ያው 2023 የተጠጋ ነው ማለት ነው። ሌላው ባንክ ያለበት ኮሮላ ነው የማቀርብላችሁ። 2003 የሆነ ሞዴል በአውቶማቲክ በኮር 3 ነው። 1.3 ሲሲ ቆንጆ ደረጃ ላይ ያለ መኪና ነው። ካሽ 1,100,000 ብር ይፈልጋሉ። ባንክ 700,000 ብር አለበት። ቆንጆ መኪና ነው። 2003 የሆነ ቶዮታ ኮሮላ ነው። ሌላው ቶዮታ 2004 ሬል የሆነ ነው። 2004 ሬል ናት። አውቶማቲክ ትራንስሚሽን 1,750,000 ብር የምትባል ቆንጆ መኪና ናት። ቻንሲት ቅርጽ ማዕዘን የላትም። ምንም አይነት ንክኪ የሌላት መኪና ናት። ሌላው 50% ካሽ ከፍለው 50 ባንክ በስሞ የሚመቻች ቅንጡ የሆነ መኪና ነው። ይህ የምታዩት መኪና 2024 BYD ኳያን ፕሌስ ሃይወርድ መኪና ነው። 1200 ኪኤም ነው። BYD ነው። ቆንጆ መኪና ነው። የኤሌክትሪክ መኪና ነው። እንደምታዩት ሙሉ መረጃው በጽሁፍ እንደቀረበው ቱርቦ ቻርጀር ያለው ነው። አውቶማቲክ የሆነ ነው። በጣም እጅግ ዘመናዊ ቅንጡ ከሚባሉ መኪናዎች አንዱ ነው። ባንክ 2,600,000 ካሽ 2,600,000 ኢንተረስት 21% ፎር ለ5 ዓመት ይመቻቻል። አጠቃላይ ዋጋው 5,200,000 ብር የሚባል 50% ከፍሎ 50% በስሞ ባንክ የሚመቻች ቆንጆ BYD መኪና ነው። ሌላው ID6 ነው። 2022 ቮልክስዋገን ሞዴል ID6 ኮርስ ፕሮ ነው። 2022 6ኛ ወር ነው። 13000 ኪሎ ሜትር ብቻ የተነዳ ነው። ይሄም ኤሌክትሪክ መኪና ነው። ትራንስሚሽን አውቶማቲክ ነው። ኤሌክትሪክ ነው ማለት ነው። ቆንጆ ብራንድ ነው የሆነ መኪና ነው። 360 ዲግሪ ካሜራ የተገጠመለት ቆንጆ መኪና ነው። አውቶ ፓርክ 5.2 ሚሊዮን የሚባል መኪና ነው። 5.2 የሚባል ቆንጆ መኪና ነው። ሌላው አሁን የምናገኘው ላንድ ክሩዘር V8 ነው። ላንድ ክሩዘር V8 እናገኛለን። VXR ነው ሞዴሉ። 2015 8ኛ ወር ነው። አውቶማቲክ ትራንስሚሽን ቆንጆ መኪና ነው። 45000 ኪሎ ሜትር ብቻ የተነዳ ነው። 16 ሚሊዮን የሚባል መኪና ነው። ቆንጆ መኪና ነው። ቅንጡ የሆነ እጅግ ዘመናዊ የሆነ V8 VXR ነው። 16 ሚሊዮን የሚባል መኪና ነው። ቀጣዩ ላንድ ክሩዘር ነው የምናገኘው። አሁንም ላንድ ሮቨር ነው የምናገኘው። ሬንጅ ሮቨር ቫለር ነው። 2022 ሞዴል ነው። ይሄን በጽሁፉ ላይ እንደምታዩት ወደ እጅግ ቅንጡ የሚባል መኪና ነው። ይሄ መኪና ሱፐር ብላክ ነው። ሲቪየት ነው። ኮድ 2B3 ብሎ የሚጀምር 36 ብሎ የሚጀምር ነው። ቆንጆ መኪና ነው። 12000 ኪሎ ሜትር ብቻ ተጉዟል። 18 ሚሊዮን ብር የሚባል ቆንጆ እጅግ ዘመናዊ የሆነ መኪና ነው። ቀጣዩ ሜክ ቶዮታ እንግዲህ BZ4X ነው። BZ4X 2023 አውቶማቲክ 19000 ኪሎ ሜትር ብቻ የተነዳ ፊውል ኤሌክትሪክ መኪና ነው። 615 ኬኤም ነው። ቆንጆ የሆነ መኪና ነው። ብራንድ ነው። እንደምታዩት እጅግ ደስ የሚል መኪና ነው። እንግዲህ 4,590,000 ብር የሚባል ለሽያጭ የቀረበ ቆንጆ መኪና ነው። ሁሉም መኪኖች በዋጋቸው ላይ ድርድር ይኖራቸዋል። ሁሉም ቆንጆ መኪኖች ናቸው። ተፈትሸው የሚያልፉ እጅግ ያልተጎዱ ጥሬ የሆኑ መኪኖች ናቸው። በዋጋቸው ላይ ሁሉም ድርድር ይኖራቸዋል። ለዛሬ ያዘጋጇቸው ለሽያጭ የወጡ መኪናዎች እነዚህን ይመስላሉ። ምን ላቀርብላችሁ? ምን ትፈልጋላችሁ? ምን ትገዛላችሁ? ምን ይሸጥላችሁ? እናስተዋውቅላችሁ።
በኮሜንታችን ላይ ልታስቀምጡልን መልእክት ትችላላችሁ። በስልክ ቁጥራችን 0914216210 በመደወል ወይም በቴሌግራማችን ኢትዮ ማርኬት ብለው ሰርች ቢያደርጉን ወይም ኢትዮ ሃውስ ማርኬት ብትሉ ታገኙናላችሁ። ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ዛሬ ስለነበረን ጊዜ አመሰግናለሁ። መልካም ቀን ይሁንላችሁ።